ሰላም ተመልካቾች፣ በዚህ ቪዲዮ የምናየው እንግዲህ ስለ ስራ እድል ይሆናል። በዩናይትድ አረብ ኤምሬት ወይም በዱባይ ያለውን የስራ ሁኔታ እናያለን ማለት ነው። እንግዲህ ከተለያየ ቦታ ላይ ያሰባሰቧቸው መረጃዎችን እንጂ አጠቃላይ በዱባይ ያለውን የስራ እድል ለማየት ወይም ወደ እናንተ ለማድረስ ወደድኩ ማለት ነው። ሰብስክራይብ እንድታደርጉ፣ ላይክ እና ኮሜንት እንድታደርጉ በዚህ አሳስባለሁ። ምክንያቱም ጠቃሚ የሆኑ መረጃዎችን በዚህ ዩቲዩብ ቻናል ስለምለቅ ማለት ነው። ስለዚህ በተባበሩት አረብ ኤምሬት ወይም ዱባይ፣ እንግዲህ ዱባይ ማለት ካሉት 7 የሚደርሱ ከተሞች አንዷ ነች ማለት ነው። ስለዚህ ከፍተኛ የሆነ የስራ እድል ያለበት እንደገና ደግሞ ከፍተኛ የሆነ ለመዝናኛ ወይም ለኢንጆይ ለማድረግ በዛ ከተማ ላይ በጣም ምቹ የሆነች ከተማ ነች ማለት ነው። ስለዚህ የስራ እድሉስ እንዴት ነው የሚለውን በምናይበት ጊዜ እንግዲህ ቅድም እንዳልሁት የተለያዩ መረጃዎችን አሰባስቤ ለእናንተ ለማድረስ በዚህ መልኩ አዘጋጅቻለሁ ማለት ነው። ስለዚህ ከዝቅተኛ ወደ ከፍተኛ ያለውን የስራ እድል ምን አይነት ስራ አለ፣ ምን ያክል ክፍያውስ ምን ያክል ነው የሚለውን በድራም ለመግለጽ እሞክራለሁ ማለት ነው። እንግዲህ አንድ ድራም 0.27 ዩኤስዲ ዶላር ነው ማለት ነው። ስለዚህ ይህንን መሰረት በማድረግ ኳልኩሌት በማድረግ እና ምን ያክል ዶላር ነው የሚለውን ማወቅ ይቻላል። እንግዲህ ዶላር ደግሞ ወደ ኢትዮጵያ ሲመነዘር ምን ያክል ነው የሚለውን እናውቃለን ማለት ነው። ስለዚህ በዚያ መልኩ አጠቃላይ የገንዘቡን መጠን ማወቅ ይቻላል ማለት ነው። ስለዚህ የመጀመሪያ ደረጃ ወይም ዝቅተኛ የስራ ደረጃ የሚሉትን በምናይበት ጊዜ እንግዲህ የመጀመሪያው እንግዲህ የሴልስ አሲስታንት ወይንም የሽያጭ ሰራተኛ ነው። ይህ እንግዲህ በአማካኝ ያለው የቅጥር በወር ያለው የቅጥር ማለት ነው ከ3000 እስከ 6000 ድራም ይከፈላል ማለት ነው። ለምሳሌ አንድ ተቀጣሪ 3000 ድራም ቢከፈለው በዶላር ብናስበው የዚህ 1/4 አካባቢ ወይም ወደዚያ የተጠጋ ቫልዩ ነው የሚኖረው። ስለዚህ ወደ $750 አካባቢ ይሆናል ማለት ነው። ላይክ እንደዚህ ማለት ነው። በዚህ መልኩ ወደ ዶላር መቀየር ይቻላል። ከዛ ወደ ገንዘብ ይቻላል ኖርማሊ። በዚህ መልኩ ማወቅ እንችላለን ማለት ነው። ስለዚህ አንድ ሴልስ ሰራተኛ ከ3000 እስከ 6000 መቀጠር ይችላል በወር ማለት ነው። ሌላው ሁለተኛው እንግዲህ የስልክ ሰራተኛ ወይም ስልክ ሪሴፕሽን ወይም ኮል ሪሴፕሽን ነው ማለት ነው። የዚህ ደግሞ ከ4000 እስከ 7000 የሚደርስ የድራም ተከፋይ ይሆናል በወር ማለት ነው። ሌላው ፍላይት አቴንዳንት ወይም ካቢን ክሪው፣ ይሄ ደግሞ ከ2500 እስከ 4500 ሰዎች ከተቀጠሩ በዚህ ማለት ነው ይህን ያክል ክፍያ ያገኛሉ ማለት ነው። ኦፊስ ሪሴፕሽን ወይም የቢሮ ባለሙያ ወይም ምንድነው ኦፊስ ላይ ያሉ ሪሴፕት የሚያደርጉ በዛ ሁኔታ ከተቀጠሩ ደግሞ ከ5000 እስከ 8000 መቀጠር ወይም በወር ማግኘት ይቻላል ማለት ነው። ሌላው እንግዲህ አይቲ ሰራተኛ ጁኒየር የሆነ ወይም የመጀመሪያ ደረጃ አይቲ ሰራተኛ ከ8000 እስከ 12000 ድራም መከፈል ይችላል ማለት ነው። ሌላ የቲቺንግ አሲስታንት ጁኒየር ላይ ማለት ነው ቲቺንግ ለሚያደርጉ ወይም ቲቺንግ አሲስታንት ላይ ለሚሰሩ ወይም ለሚፈልጉ ሰዎች ከ7000 እስከ 10000 ክፍያ አላቸው ማለት ነው። እንደገና ሁለተኛ ደግሞ ሚድ ሌቭል ወይም መካከለኛ ገቢ ከሚያስገኘው የስራ አይነት ደግሞ ለመግለጽ ያክል ሶፍትዌር ኢንጂነሪንግ የተማረ ሰው ወይም ሶፍትዌር ኢንጂነሪንግ ባለሙያ የሆነ ሰው ወይም ዳታ አናሊስት የሆነ ሰው ከ15000 እስከ 30000 መከፈል ይችላል በዚህ በዱባይ በተባበሩት አረብ ኤምሬት ወይም ዱባይ ማለት ነው። ሌላው ደግሞ የማርኬቲንግ ማናጀር ከሆነ ከ15000 እንደዚሁ እስከ 30000 መከፈል ይችላል። ፋይናንሻል አናሊስት ከሆነ ወይም አካውንታንት ከሆነ ደግሞ ከ15000 እስከ 30000 መከፈል ይችላል ማለት ነው። ለምሳሌ ደግሞ እንደዚህ ፕሮጀክት ማናጀር ከሆነ ለምሳሌ ኮንስትራክሽን ሊሆን ይችላል። ስለዚህ የፕሮጀክት ማናጀር ከሆነ ከ20000 እስከ 40000 ድራም ይከፈላል ማለት ነው። ሌላው እንግዲህ ሜሽን ለርኒንግ ወይ ስፔሻሊስት ከሆነ ለምሳሌ ኤአይ በዛ ኤሪያ ላይ ስፔሻሊስት ከሆነ ከ22000 እስከ 40000 መከፈል ይችላል። የህግ ባለሙያ ከሆነ ሌጋሊስት ከሆነ ወይም ሎየር ከሆነ ኖርማሊ ከ25000 እስከ 50000 መከፈል ወይም በወር ክፍያ ማግኘት ይችላል። ስፔሻሊስት ዶክተር ከሆነ ከ30 እስከ 70,000 አሁን መከፈል ይችላል። ከፍተኛውን የሆነ ክፍያ በምናይበት ጊዜ እንግዲህ ለምሳሌ ቺፍ ኤክስኪዩቲቭ ኦፊሰር ከሆነ ሲኦ ከሆነ ማለት ነው ከ80,000 እስከ 150,000 ይከፈላል ማለት ነው። ሌላውም እንደዚሁ ቺፍ ቴክኖሎጂስት ኦፊሰር ከሆነ ልክ እንደዚህኛው ላይ ነው ከ50,000 እስከ 100,000 ባለው ክፍያ ውስጥ ሊከፈል ይችላል። እንደዚህ እያለ ይሄዳል ማለት ነው። ስለዚህ ከፍተኛ ክፍያ ከ80,000 እስከ 150,000 እና ከዛ በላይ ይሆናል ማለት ነው። ከፍተኛ ባለሙያ የሆነ ወይም ስፔሻሊስት የሆነ ሰው ይህን አክል ክፍያ ማግኘት ይችላል ማለት ነው። ስለዚህ እዛ የመስራት እድሉን ያገኛችሁ ሰዎች ይህን አክል ክፍያ እንዳለው ወይም እንደዚህ አይነት የስራ መስኮች እንዳሉ
ማወቅ ትችላላችሁ፣ ማወቅ ይቻላል ማለት ነው። እንግዲህ እዛ ያሉ ሰዎችም ያውቃሉ። ከዚህ ተጨማሪ ሌሎች ስራዎችም ሊኖሩ ይችላሉ። እኔም እንግዲህ መረጃ ባሰባሰቡት መሰረት እነዚህ ስራዎች ይህን ያክል ክፍያ እንዳላቸው ማሳወቅ እና መግለጽ እወዳለሁ። አመሰግናለሁ። ሰላም